ይሄን የመሰለ ቆንጅዬ በሸመል ሰርተናል። መከራኒ በሸመል ማለት ነው። በጣም አመሰግናለሁ ስለተከታተላችሁ። ላይክ እና ሰብስክራይብ ያደረጋችሁ ቤተሰብ ነው። ሰላም ሁኑልኝ። ቻው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ተከታታዮች? ውድ ቤተሰቦች ደህና ናችሁ? ያለን አልሐምዱሊላህ። እንደምትወስታጎች ሰላም ብያለሁ። ዛሬ የምንሰራው በሸመል መከራኒ ነው። ያው እዚህ ጋር መከራኒ ያለኝ፣ ያው እዚህ ጋር እንደምታዩት ሁሉም ግብአቶች አቅርቤያለሁ። በየተራ ሁሉንም እየሰራሁኝ ያሳያችኋለሁ ኢንሻአላህ። ተከታተሉኝ ቤተሰብ። ያው እዚህ ጋር ሽንኩርት እያቁላለሁ ነው ዶሮ እንትን የሚልበት ማለት ነው። ዘይትና ሽንኩርት ነጭ ሽንኩርት አድርጌ ነው። እዚህ ጋር ደግሞ ውሃ እያፈላሁ ነው መኮረኒ የሚጋገርበት ማለት ነው። አሁን እዚህ ጋር ቅመሞቹ እንደምታዩ ሰባት ቅመም፣ ፓፕሪካ፣ ፍልፍል አስዋድ፣ የሰባት ባህራቶች ተቀላቀሉ ማለት ነው። እነሱ አሉኝ፣ እነሱን ጨምራለሁ እዚህ ጋር ከብላለን በኋላ ከቅመሞችን ጋር የምጨምረው ዶሮ ነው ማለት ነው። ያው እዚህ ጋር ዶሮ ቆራርጬ አጥቤ ብለን ማጥቤ ያስቀምጫለሁ እንደምታዩት። ኢንሻአላህ ትንሽ ባላ እንገናኛለን። ደግሞ ያው እንደምታዩት በደንብ ጥብስ አድርጌዋል ከቅመሙ ጋር ሽንኩርቱን ማለት ነው። አሁን እዚህ ጋር ዶሮ አለኝ። ዶሮ ነው የምጨምረው። ምግብ ነው በሸመል ሰርታችሁ ሞክሩት። ትወዱታላችሁ ኢንሻአላህ። ለሰብስክራይብ እንደውም ደግሞ አስተያየትም ካለ የሚስተካከል ኮሜንት እያደረጋችሁ አበረታቱን። ስለምትከታተሉኝ በጣም አመሰግናለሁ። በዚህ ሁኔታ እየበሰለን ዶሮአችን ዶሮ ከበሰለ በኋላ ደግሞ እንገናኛለን። ቤተሰብ ዶሮአችን በዚህ በሚታይ የሚያምር መልኩ በስሎልናል። አሁን የምናደርገው ኩድራዎችን ነው ማለት ነው። እዚህ ጋር ቲማቲም አለኝ፣ እዚህ ጋር ፍልፍል ሮሚ አለኝ፣ ክዝበራ አለኝ። እሱን ጨምራለሁ ማለት ነው። እንደታያችሁ ጨምራለሁ። በደንብ እናበስላለን እዚህ ያቀላቅለን ማለት ነው። ታይት ሁኔታ የበሰለ ዶሮአችን ኢንሻአላህ ተባረከ ረህማን ጣና ነው። አሁን እዚህ ጋር ላይ ቲማቲም ሳልሳ አለን ማለት ነው። እሱን ጨምራለሁ። ቲማቲም ለምሳሌ ወደሰል ይበስልና ጨው ነው የምንጨምረው። ጨው እንደ ልኬታችሁ እየቀመሳችሁ ጨምራላችሁ ማለት ነው። እናንተ ጨምራለሁ ያልተፈለገ ደግሞ ጨምራለሁ ማለት ነው። ቤተሰቦቼ ላይክ እንዳይረሳ አስጀማሪ አበረታቱ። አስተያየትም ካለ ቢስተካከል ጻፉ። መኮረኒ እንቀጥላለን አሁን ማለት ነው። ያው እዚህ ጋር መኮረኒ ጨምሬያለሁ። ሲበስል ደግሞ እንገናኛለን ማለት ነው። እኔ የጨመርኩት 500 ግራም ዶሮ አንድ 400 ግራም እና ግማሽ የሆነ መኮረኒ ማለት ነው።
እንገናኛለን። ቤተሰብ ዶሮዎችን በዚህ ሁኔታ በስቷል። ዶሮዎችን መጨረሻው ደረጃ ደርሷል። መኮረኒ እዚህ ጋር መኮረኒ ጋር ውሃና ዘይትና ጨው ጨምሬያለሁ ማለት ነው። ውሃው ላይ መኮረኒውን ስቀቅል ያልነገርኳቸው። ዶሮ ደግሞ እንደምታዩት በዚህ ደረጃ ደርሷል። መጨረሻው አብራችሁ ተከታተሉ። ቤተሰብ አሁን እዚህ ጋር ሶስ እንሰራለን ማለት ነው። ነጭ ሶስ እንሰራለን። እዚህ ጋር ዝብድ ያቀላጥኩት ዝብድ ወይም ደግሞ ጀውሳ ቅቤ አለ ማለት ነው። እዚህ ጋር እንደምታዩት ወተት አለኝ። ሙሉን አልጠቀመውም። የምጠቀመው ግማሹን የ600 ሚሊ ሊትር የምትሆነውን የምጠቀመው የኔ ትንሽ አስቀርቻለሁ ማለት ነው። እንደምታዩት አሁን እዚህ ጋር እንጨምራለሁኝ። እዚህ ጋር 3 ማንኪያ የቴብል ስፑን ማለት ነው ዱቄት አለኝ፣ ነጭ ዱቄት፣ እሱን እንጨምራለሁ ማለት ነው። እንደወፈረ ይሄንን አሁን እዚህ ጋር እንጨምረው ከላይ ጨውና ግላስ ወደ ጨምራለሁ ማለት ነው። እዚህ ጋር ጨው እየጨመርኩ ነው። ብዙ አላበዛም፣ እንትኑ ጋር ስለጨመርኩኝ። እዚህ ጋር ደግሞ ፍልፍል አስዋድ ትንሽ ነው፣ ብዙ አላበዛም ጨምረው ማለት ነው። አሁን እጃችን ሳያባባ እናማስላለን ማለት ነው። እንዳይረጠረጥብን ዱቄቱ ማለት ነው። እጃችን ሳያባባ እናማስላለን። መጨረሻ ላይ እንገናኛለን። እንደምታዩት እያያችሁት እየወፈረ ነው። ነጭ ሶስ ማለት ነው። ደግሞ ከላይ ብናደርገው ዘልቷል። በዚህ መልኩ ወፍሮልና በጣም በቆንጆ ሁኔታ ማለት ነው። በጣም ሲወፍር እንትን ይላል። ሲቀጥም ደግሞ ዶሮ ሰርቦት ነው የሚገባው። እንደዚህም በጣም አሪፍ ነው። እኔ አሪፍ ነው። ስታማስሉ ግን እጃችሁ ሳያርፍ ነው ዱቄቱ ያስቸግራልና ማለት ነው። ግን ተዘጋጅቶም የሚሸጥ አለ የራሱ የበሸመን ፓውደር ማለት ነው። እሱን ካገኛችሁ በተለይ ደግሞ በጣም አሪፍ ነው። እሱም በጣም ቆንጆ ስለሆነ ማለት ነው። ለግን ዱቄት ነው የተጠቀምኩት ለዛሬ አይነት ስለሌለ ቤተሰብ ያው እንደምታዩ መኮረኒ እዚህ ጋር አንጠፍጥፌ ድስት ውስጥ ጨምሬያለሁ ማለት ነው። አሁን እዚህ ጋር ሶሱ አለ። ሁለቱን አቀላቅላለሁ በአንድ ላይ ማለት ነው። አቀላቅዬ እንገናኝ ወዶቼ። ያው በምታዩት ደረጃ መኮረኒና ዶሮውን አቀላቅያለሁ። ያው እዚህ ጋር ቅድም የሰራሁት ሶስ አለ። እዚህ ጋር ደግሞ የምታዩት ደግሞ ጅብን ማዘሮላ ማለት ነው ቺዝ አለ። አሁን የማደርገው ይሄን ማዘሮላውን እዚህ ጋር ጠብቃት እንሰራለን ማለት ነው። እዚህ ጋር ማዘሮላውን እናደርጋለን። ከዛ ክሬሙን እናደርጋለን። እንደዚህ እያደረግን እስከ መጨረሻው፣ ከዛ ዶሮውን መኮረኒውን እያደረግን መጨረሻው ላይ እንገናኝ ማለት ነው። ያው በምታዩት ደረጃ ጨርሰናል ማለት ነው። አሁን ይሄን ሶሱን ሙሉውን ከላይ አድርግና ቺዙን ደግሞ ጨምራ ከላይ አስበታለሁ ማለት ነው። ቤተሰብ ያው በምታዩት ደረጃ ጨርሰናል። አሁን ቀጥታ ፍረም ውስጥ ነው የምናስገባው። እስከ መጨረሻው አብራችሁኝ ሁኑ። ያው ፍረም ውስጥ አስገብተናል። ከላይ ብራውን እስከሚሆን ድረስ እንጠብቀዋለን ማለት ነው። እዚህ ጋር የከፈትኩት እንደምታየው በ190 ዲግሪ እና ደግሞ ከላይ ነው ኦቭን ያበራሁትኝ 30 ደቂቃ ያክል ማለት ነው። ያንን እንደ እንትን ደቂቃውን እንደ ፍላጎታችሁ ትጨምራላችሁ። ያው እንደምታየው ቆንጆ የሆነ እየበሰለ ነው። እናየዋለን መጨረሻውን ደግሞ። አመሰግናለሁ ስለምትከታተሉ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ተመልካቾቼ ውዶቼ። ያው እንደምታዩት እንግዲህ ብራውን ሆኗል። በጣም የሚያምር ነው የሆነው። ከለሩ ትንሽ ለፊት ላይ ይቀራል። እሱን ደግሞ አስተካክለን አውጥተን እናየዋለን ማለት ነው ውዶቼ። ያው በምታዩት ደረጃ ደርሷል ማለት ነው። ብራውን ሆኖ ከላይ በጣም ቆንጆ ከለር ነው የሰጠው። ያም ላይት ስለሌለ ብዙ እንትን አላለም። በጣም ነው የሚያምረው እንደምታዩት ማለት ነው።